ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንግሥተ ሥላሴ ዘደቂቀ ኤልያስ አሐቲ ሰማይ ጉባኤ ዛሪያም ቤተ መቅደስ ቅድመ መንበሩ ለእግዚእነ ወማርያም መኩሉ ፍጥረት። ኢትዮጵያ ሀገረ እግዚአብሔር ወልደ ዋህድ፣ ኢትዮጵያ ሀገረ ማርያም መፍጥረት ወላዲተ አምላክ። ኢትዮጵያ ተነስታለች፣ የይሁዳ አንበሳ አግስቷል። ኢትዮጵያ በተዋህዶ ዓለምን አንድ አድርጋ እየገዛች ነው። የተወደዳችሁ ኢትዮጵያውያን የአዳም ልጆች በሙሉ ይህ የአዳም ዘርና የፍጥረት ሁሉ መገኛና መዳኛ የሆነችው ዓለማችንን ለመታደግ እጆቿን ወደ እግዚአብሔር የዘረጋችው የእናታችን የቅድስት ምድር የኢትዮጵያ የጽዮን ጥሪ ነው። እነሆ አበው ነቢያት ቅዱሳን ሁሉ በብዙ ድካምና እንባ ሲጠባበቁና ተስፋ ሲያደርጉት የኖሩት ሶስተኛ ቀን ደርሶ ጌታ በቀባው ቃል ኪዳን መሰረት የቅድስት ምድር የኢትዮጵያን ትንሣኤ የሚያረጋግጠው ቀናኢ ነቢይ ቅዱስ ኤልያስን በ3ኛው ሺህ ዘመን መግቢያ ላይ ከብሔረ ሕያዋን ልኮታል። ቅዱስ ኤልያስ በተነገረለት ትንቢት መሰረት አውሬው ገኖ ዓለምን አስጨንቆ በገዛበት በዚህ ፍጻሜ ዘመን መጥቶ የሰው ልጆች ሁሉ የሚተርፉባትን የተዋህዶ የሰንበትና የሕግና ነቢያት መርከብ አስረክቡናል። በእርግጥም ቅዱስ ኤልያስ የቅድስት ምድር የኢትዮጵያን ትንሣኤ አረጋግጧል። በነቢዩ ሕዝቅኤል በተነገረው ትንቢት መሰረት ከቅድስት ምድር እስራኤል ጋር የሚኖራትን ውህደትና አንድነት ገልጾልናል። በዚህም በአበው ቴዎድሮስ ይነግሳል፣ ከአንድ በሬ እሸት ከአንድ ላም ወተት ለሁሉ የሚበቃበት የበረከት ዘመን ይመጣል ሲሉ ተስፋ ያደረጉትን ዘመን ከስቶ ፍጥረት ሁሉ በተዋህዶ በሰንበት በሕግና ነቢያት እንዲመራ አውጇል። ስለዚህ የርኩሰትን ነገር በተቀደሰው ስፍራ ሲያይ አንባቢው ያስተውል ሲሉ ነቢያት የተነበዩለት ዘመን ላይ ደርሰናልና በጽኑ የኃጢአት ደዌና ጣዖት አምልኮት የተያዘው ዓለም በአውሬው ተንኮል የፈረሰችን ቤተ ክርስቲያን ለመታደግ ሕግና ነቢያትን ለመመለስ የወጣውን ቅዱስ ኤልያስን ቃል ልንሰማ ይገባናል። ያለውን የኃጢአት ደዌና ውድቀት ተሰውሮና ደብቆ በዝምታ ማለፍ አይገባምና አበው ሕመሙን የሰወረ መድኃኒት የለውም እንዳሉ ያለብንን ችግር የደረሰብንን ደባና መከራ እንዲሁም ተንኮል በግልጽ አሳይቶ የሚፈውሰንን ንጹሕ የቀደመችዋን አርያማዊት ለፍጥረት ሁሉ የተሰጠች እምነት አስተውለን በተዋህዶ ጎዳና ልንጓዝበት ይገባናል። ስለዚህ የሰው ልጆች ሁሉ የቅድስት እናታቸውን የኢትዮጵያን ክብር አውቀውና ተገንዝበው ትጉህ እረኛ አባት ርዕሰ ነቢያት ወነገሥት ሆኖ ፍጥረትን ከፈጣሪ ጋር ለማስታረቅ የተላከላችሁን የቅዱስ ኤልያስን መልእክት ሰምታችሁ በሥላሴ ዓለት ላይ ተመስርታችሁ የዘላለም ሕይወትንና የአዲስ ሰማይና ምድርን ትወርሱ ዘንድ ይገባል። የዚህ ቃለ መጠይቅ ዓላማ ይህን የምስራች የሰው ልጆች ሁሉ ሰምተው እንዲድኑ ነውና በማስተዋል ከብሔረ ሕያዋን የመጣውን የቅዱስ ኤልያስን ቃልና መልእክት ታደምጡና በቀደመችው የተዋህዶ መንገድ ትጓዙ ዘንድ የእናታችሁ የጽዮንን የድንግል ማርያም ርኅራኄዋ ረድቶን እውነታውን ለማስተዋል ፈቃዷ ይሁንልን።